ቄስና መነኩሴ ብቻ ነው። ዲያቆን መንካት አይችልም። ዛሬ አዲስ ነገር አለ ወገኖች፣ እስኪ ወደዚህ ጎራ በሉ፣ ወደዚህ የማቲው ቤት ጎራ በሉና አዲስ ነገር ዛሬ ላስጎበኛችሁ ነው። በረከተ ያሬድ ይርባርከተ እግዚአብሔር ይባርክ። አባቴ እንዴት ሰነበቱ? እግዚአብሔር ይመስገን። እንግዲህ ከሁለት ወር በኋላ በድጋሚ ተገናኝተናል። ዛሬ የተገኘሁት የት ቦታ ነው? ቦታውን እስኪ በድጋሚ ይናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በየካ ክፍለ ከተማ ወረዳ 11 የሚገኘው የታላቁ መልአክ የቅዱስ ዑራኤል የብርሃናዊ መልአክ ቤተ መቅደስ ውስጥ አዲሱ የተገነባው ቤተ መቅደስ ውስጥ እንገኛለን። በጣም ጥሩ። እንግዲህ ዛሬ በጠዋቱ የሚገኘው ከአዲስ አበባ ሰሜናዊ ክፍል ኮተቤ አካባቢ የሚገኘው የመልአኩ የቅዱስ ዑራኤል ቤተክርስቲያን ግቢ ውስጥ ነው። ዛሬ ምንድነው ያለው ጉዳይ? እስኪ ጠርተው የመጣሁትና እንደው ምን አለ? በጣም የሚገርምና የሚደንቅ ነው። እንግዲህ አንድ ዓመታችንን እያገባደድን ባለንበት ሰዓት ላይ ቤተክርስቲያናችንን ሐምሌ 25 እና 26 ለማስመረቅ ለማስባረክ ዝግጅት እያደረግን የመጨረሻውን የፊኒሺንግ ስራ እየሰራን እንገኛለን። በጣም ጥሩ። እንግዲህ ዓመት ባልሞላ ውስጥ የመልአኩ የቅዱስ ዑራኤል ቤተክርስቲያን ከካሳንችስ ቀጥሎ የሚታወቀው የኮተቤ ቅዱስ ዑራኤል ቤተክርስቲያን ዛሬ የምርቃቱ ቀን ላይ ልንደርስ ሁለት ቀን ቀርቶናል። ስለዚህ ሐምሌ 25 ይባረካል ማለት ነው። ረልልበል ለዛው ደግሞ ዓመት ባልሞላ ውስጥ የሚገርም ነው። እንግዲህ እስኪር ላይ ካሜራ ከፍ አድርግላቸው። ይኸው ስዕሉ ሁሉ ነገሩ በጣም በሚገርም ሁኔታ በሚደንቅ ሁኔታ ይሄ ቤተክርስቲያን ዓመት አይደለም 7 ዓመትና 8 ዓመት እንኳን ያልቃል ተብሎ የማይገመት ቤተክርስቲያን ነው። ተመልከቱ በሩ እንዴት ውብና ማራኪ እንደሆነ እጅግ ልዩ ነው። የተፈለፈለ ነው ይባላል አይደለ? ፍልፍል ይባላል። ፍልፍል ነው። ፍልፍል በሮች በጣም ይገርማሉ። ጽድት ያሉ ናቸው። ስዕሉ እዚሁ አለ። የድንግል ማርያም ስዕል፣ የጌታ ስቅለቱ ስዕል አለ። በጣም የሚገርም ቤተክርስቲያን ተሰርቷል እዚህ ቦታ ላይ። ስለዚህ ሐምሌ 25 ምርቃቱ ይደረጋል ማለት ነው። ይመረቃል። በዚህ ቦታ ማን ይገኛል ማለት ነው? በዛ ቀን ብፁዕ አባታችን ተወዳጁ ባህታዊው ደጉ ርኅሩኅ አባታችን ብፁዕ አቡነ ሕርያቆስ ተገኝተው ይባርኩታል። ብፁዕ አቡነ ሕርያቆስ ተገኝተው የሚባርኩት ታላቁ ቤተ መቅደስ የቅዱስ ዑራኤል ቤተ መቅደስ ይሄ ነው። ለሐምሌ 25 ሁላችሁም የት ናችሁ? ኮተቤ ቅዱስ ዑራኤል። በጣም ጥሩ። ሌላ ምናየው ነገር አለ? አዎ፣ ወደዚህ አባቴ። እሺ፣ አሁን ደግሞ ወደዚህ የምናየው ነገር አለ ተብያለሁ። እስኪ ኑ። እነዚህ ነገሮች ምንድን ናቸው አባቴ? መንበር የታቦቱ ተመልከቱ። በክብር የሚቀመጥበት መንበር ይባላል። አዲሱ መንበር የሚገጠመው ተመልከቱ። በጣም ልዩ ነው። ዛሬ መንካት ይችላል አይደለ? ይቻላል። ዛሬ ገና እንትን ሳልገባ ማለት ነው። አልተባረከም። ከገባ በኋላ ግን ይሄን መንካት የሚችለው ቄስና መነኩሴ ብቻ ነው። ዲያቆን መንካት አይችልም። በጣም የሚገርም ልዩ መንበር ካሜራማናችን እያስገባ ነው አይደለ? ይሄ ነው እንግዲህ አንዱ ዋናው መንበር ማለት ነው። አዎ፣ በጣም ጥሩ። እሺ፣ ከላይ ከመንበሩ በላይ የሚቀመጠው ጉልላት የሚባለው ይሄ ነው። በጣም ጥሩ። እግዚአብሔር ይመስገን። ይኸው ጉልላቱ ደግሞ በጣም ያምራል፣ የተለየ ነው። እንዳጠቃላይ ግን ከበር ጀምሮ በአንድ መልክ በአንድ ወጥ ፍልፍል እንጨት ላይ የተሰራ መንበር ነው። ይገርማል። ይሄ እንግዲህ ለመቼ ነው የሚቀደስበት? ከሐምሌ 25 ጀምሮ ስራ ይጀምራል፣ ይቀደስበታል። ሁላችንም ይባርከናል፣ ያማልደናል መልአኩ ቅዱስ ዑራኤል። አባቴ በጣም ደስ ብሎኛል። እስኪ ና ወደዚህ ደግሞ። ይሄ ደግሞ የሴቶቹ መግቢያ በር ነው። እጅግ ያማረ እመቤታችን ኪዳነ ምሕረት ተፈልፍሎ የተሰራ እንደዚሁ ያማረ በር ነው። እጅግ ጽድ የተባለ ህንጻ ቤተክርስቲያን የሰራ ነው። አጠቃላይ በጣም የሚገርም ነው። አንተ በጣም ይሄ ስዕሉ ነገር ግን ተመልከት፣ ራሱ እኮ በአካል ያለ ነው የሚመስለው። የድንግል ማርያም ወይ ደግሞ የኪዳነ ምሕረት በጣም ጥሩ የእሷ ስዕል ነው። ይሄ የትኛው በር ነው? ይሄ የሴቶች በር በኩል ያለ ማለት ነው። የመቅደሱ በር የመቅደሱ በር። ወንዶች ደግሞ እንሄዳለን። ይገርማል። እሺ፣ ተከተለን ካሜራማናችን። እንግዲህ ሁሉንም እንዳጠቃላይ ያያችሁ ይሄው እንዴት እንዳማረበት ይሄው ዙሪያውም እንደዚህ ያምሮበታል። በእንጨት ነው መደገፊያው እንዳይቀዘቅዝ ነው አይደለ? አዎ። በጣም ታች ጋር ሆኖ እርሱ ይሄው እንደምታዩት ደግሞ ይሄ የወንዶቹ መቅደስ በር መግቢያ ይሄን ይመስላል። የቅዱስ ዑራኤል
ለእዝራ ሱቱኤል ጽዋውን ይዞ ሲያጠጣው የሚያሳይ ምስለ ስዕል ነው። ዋው ዋው ዋው! ተመልከቱ ደግሞ ይሄ የመልአኩ የኡራኤል ምስል ነው። ተመልከቱት እንዴት ቁጭ እንዳደረገው። ይሄ ፍልፍል እንጨት የመልአኩ ቅዱስ ኡራኤልን ምስል ይዞ የወጣ ማለት ነው አይደለ? አዎ። ዋው ያምራል። እንግዲህ ይሄ ቤተ መቅደስ ከሐምሌ 25 ጀምሮ አገልግሎት ይሰጣል፣ አገልግሎት ይጀምራል። በዛ ቀን ግን ሁላችሁም ይሄን ቪዲዮ የምትመለከቱ ሁሉ ሼርና ላይክ በማድረግ እዚህ ቦታ ላይ መልአኩ ኡራኤል እንዲባርከን የእሱ ቅዱስ ፈቃድ ይሁንልን። እንግዲህ አባታችን ሌላ መልእክት ካለዎት ይበሉና እርስዎ ወደ ጉዳዩ ትሄዱ። በእውነቱ በዚህ በአንድ ዓመት ውስጥ ምዕመናኑ፣ የአካባቢ ምዕመናን ከውጭም ከሀገር ውስጥም ያሉ ሁሉ ለዚህ ቅድስት ቤተክርስቲያን ተጀምሮ እስከሚያልቅ ድረስ ያደረጋችሁትን ሁሉ መባችሁን፣ ስጦታችሁን እግዚአብሔር አምላክ ይቀበል፣ ይባርክ፣ ይቀድሳችሁ፣ ጤና እድሜ ይስጣችሁ። እንኳን ደስ ያለን፣ እንኳን ደስ ያላችሁ። ለ25 እና ለ26 በሰላም በጤና ያድርሰን። ስሞት ማን ነበር? መላከ ኃይል አባ ኃይለ ገብርኤል ከተማ እባላለሁ። ቆሞስ መላከ ኃይል አባ ኃይለ ገብርኤል የኮተቤ ቅዱስ ኡራኤል ቤተክርስቲያን ዋና አስተዳዳሪ፣ እንዲሁም ደግሞ ይሄን ቤተክርስቲያን ዓመት ባልሞላ ውስጥ በሳቸው መሪነት፣ በሳቸው አስተባባሪነት፣ በሳቸው ተላላኪነት ያለቀ ግዙፍና ልዩ ቤተክርስቲያን ነው። ይሄን ቤተክርስቲያን ደግሞ ይሄንን ማዕዳቸው ደግሞ መጣችሁ እንድትካፈላችሁ ይፈልጋሉ አይደለ? አዎ፣ በሰላም ኑልን። ይሄንን ሚዲያ የምትመለከቱ ሁሉ ልጆች የባካችሁን የደከምንበትን የለፋንበትን የወጣንበትን ነገር ሁሉ መጣችሁ እዩልን። ይሄ ቤተክርስቲያን ያለቀው 1 ዓመት ባልሞላ ውስጥ ነው። ይሄ ለብዙ ቦታዎች ለብዙ ህንጻዎች አራያና ምሳሌ የሚሆን ነውና ስለዚህ ሐምሌ 25 እና 26 በዚህ ቦታ ላይ ልዩ በዓል፣ ልዩ ዝግጅት፣ ልዩ ድምቀት አለ። እሱም ከምን ጋር ተያይዞ ነው? የመልአኩ ቅዱስ ኡራኤል ቤተክርስቲያን ከኩሽናዋ ወጥቶ ወደ ታላቁና ወደ ተወዳጁ ወደ አዲሱ ቤተ መቅደሱ ይገባልና ኡራኤል ሲገባ ደግሞ ብቻውን አይደለም የሚገባው፣ አጃቢ ያስፈልገዋል። ካህናት፣ ምዕመናን፣ አባቶች ታስፈልጋላችሁና በያላችሁበት ሁሉ ይህን ጥሪ የሰማችሁ ለ25 እና 26 እንድትገኙ ብለዋቸዋል። የቀጠሮ ሰው ይበለን አባቴ። አሜን። አሁን ይዋርኩኛ ምን ላይ እናመሰግናለን። ክርስቶስ